ነፍጠኛ ማን ነው ስትለኝ ነፍጠኛ የሚመጣው አጼ ምኒልክ ከነገሱ በኋላ የአጼ ምኒልክ ስርዓት ከጣሊያን ከእንግሊዝ ከፈረንሳይ ባካበቱት ጠበንጃ በሰሜን በኩል ኤርትራን ሸጠው በጅቡቲ በኩል ጅቡቲን ለፈረንሳይ ከሸጡ በኋላ እነዚህ ፈረንጆች እምዬ ምኒልክን ተንከባከቡ። የኦሮሞ ህዝብ የታጠቀ ኃይል አይደለም። አርሶ የሚበላ ከብት አርብቶ የሚበላ የዋህ ህዝብ ነው። ይህንን ያልታጠቀ የዋህ ህዝብ ከነዚህ ከነገርኩህ ሀያላን መንግስታት ያካበቱትን ጠበንጃ ይዘው የኦሮሞን ህዝብ አንበረከኩ። ምን ማለት ነው? አልተዋጋቸውም፣ ብረት የለውም፣ ግን ወረሩት። መሬትህ የኛ ነው አሉ። የራስ እገሌ፣ የራስ ዳርጌ፣ የራስ እገሌ፣ የራስ እገሌ ብለው ክፍለ ሀገሮችን የኦሮሞን ክልሎች በሙሉ ተቀራመቱት። ኦሮሞ ገባር ሆነ። ምንድነው ይሄ? አራሽ ስም አለው። ጭሰኛ ሆነ። ጭሰኛ ማለት አርሰህ ያገኘኸው ምርት ለጌታ ታስረክብና ከዚያው ጌታ ደግሞ የፈቀደውን ያህል ይሰጥሃል ለመኖር ያህል። በሚስትህ ላይ አታዝ፣ በልጅህ ላይ አታዝ፣ በንብረትህ ላይ አታዝ። መሬት የለህ፣ መሬቱ የነፍጠኞች ነው። ስለዚህ እንደዚህ ያለ ስርዓት ነው ነፍጠኛ ማለት። ነፍጠኝነት በዘመነ ምኒልክ ብቻ ነው የተጀመረው። ከዚያ በፊት ነፍጠኝነት አልነበረም። የነፍጠኝነት ዝም ብሎ በባዶ የመጣ አይደለም። እግር እየቆረጥክ፣ ጡት እየቆረጥክ፣ አንገት እየቆረጥክ እያስፈራራ እኔ ያየህ ተቀጣ፣ አርፈህ ኑር፣ ካልሆነ እንደዚህ ትቀጣለህ እየተባለ የኖረ የተገፋ ጭቁን ህዝብ አለ። ይህንን እንደ እሬት የመረረ ታሪክ አለመቀበል የአንድነት ጸር ነው። ጀርመኖች እኮ ሂትለር ለፈጸመው በእስራኤላውያን ግፍ ይቅርታ ጠይቋል። ይቅርታ ካልጠየቅ አሁንም ጊዜና ሁኔታ ከተመቻቸ እንደዚያ ማድረግ አልተውም ማለት ነው። ስለዚህ በሰው ቁስል እንጨት ጨምርበት እንደሚባለው የኦሮሞን ግፍ አለመቀበል የኦሮሞ ህዝብ ያለፈውን ታሪክ እንዳይረሳ ማድረግ ማለት ነው። ምኒልክ በኦሮሞና በደቡብ ህዝቦች እንደዚህ ሲያደርግ በትግራይ ላይስ እንዴት ነበር ብለህ ደግሞ ልታያይዞም ይገባል። ምንድነው እንግዲህ ሐማሴን ሰገነይት ሽከቲ ቦገስ አስመራ መሃል ያደረገው ምጽዋ ለጣሊያን ተሸጠዋል። ምኒልክ ይሄንን መሬት ሲሸጥ ከጣሊያን ትጥቅ ተሰጥቶታል። የደቡብ ኢትዮጵያን ህዝብ ለማንበርከክ ብቻም ሳይሆን የትግራይንም ህዝብ ለማንበርከክ። ስለዚህ ምኒልክ ወደ ትግራይ በ1882 በእኛ አቆጣጠር በታህሳስ ወር ላይ ስፍር ቁጥር የሌለውን ሰራዊቱን ይዞ በዘመተበት ወቅት የትግራይ ህዝብ የታጠቀ ጦር የለው። በጉንደት፣ በጉራ፣ በዶጋዕዲ፣ በስሓጢ፣ በኩፊት፣ በመተማ አልቋል። ሁለተኛ ረሃብ ገብቷል ትግራይ ውስጥ።
ምኒልክ ይህንን ኃይል ይዞ የመጣ የትግራይን ህዝብ ለማስፈራራት ነው፣ ለመቅጣት። ምን አደረገ ምኒልክ? እናቶች በማዘል ያዘሉትን ህፃን ፍታ እያለ ማዘል እየፈታ ወንድና ሴት መሆኑን ካየ በኋላ ወንድ ሲሆን መስለም ኋላ ካደገ በኋላ ይገለናል። ይሄ ታሪክ ነው። ደብተራ ፍስሐ ጊዮርጊስ ጽፎታል። በወቅቱ የነበረ ያን ጊዜ ደብተራ ፍስሐ ጊዮርጊስ ጽፎታል። የትግራይ ህዝብ በዚያን ጊዜ እንደርታ ህዝብ ምን ብሎ ያደጉ ሴቶች ካደጉ በኋላ ምን አሉ መሰለ? ከይን ምርዖ ከይን ሕፀ ምኒልክ ዝበሃል ንጉስ መፀ ዋይ ንጉስ ዋይ ንጉሴ አንታ ብደ ወይ ድኽጠንሴ። የሚያገባቸው ካጡ በኋላ አድገው የሚያገባቸው ካጡ በኋላ የተናገሩትን ጉርጉሮ ነው። ስለዚህ የነፍጠኛ ታሪክ ነው። የምኒልክ ነፍጠኝነት ኃይለ ሥላሴ ቀጥሎበታል እስከ መጨረሻ። ደርግም ለስሙ መሬቱ ለኦሮሞ ህዝብ ይስጥ እንጂ ሰብል ገበያ በሚል የኦሮሞ ህዝብ ያገኘውን ምርት እንደፈለገ እንዳይሸጥ ለወታደራዊ ዘመቻ ነው የዋለው። ስለዚህ ታሪኩ ይሄ ነው። ነፍጠኛ ተረፈ ዝም ብለህ ለማምታታት። ነፍጠኛ ማለት እኮ የኦሮሞ ነፍጠኛ ነበረ፣ የትግራይም ነበረ፣ የጉራጌም አለ። ይሄ የሌቦች ታሪክ ነው። ይሄ በግልጽ መታወቅ አለበት።